ሰላም እንዴት ናችሁ? ከ48 ሰዓታት በፊት የኢትዮጵያ ሀገራዊ መከላከያ ሰራዊት በኢትዮጵያና ሱዳን ወሰን አቅራቢያ በትግራይ ሰራዊት ላይ ጥቃት ሰንዝሮ እንደነበር ይታወሳል። ግጭቱ በተቀሰቀሰበት ቅዳሜ ዕለት የትግራይ መንግስት የመጀመሪያ መግለጫውን አውጥቶ ነበር። ትላንት እሁድ ደግሞ በአዲስ አበባ ለሚገኙ ዲፕሎማቲክ ልዑካን ደብዳቤ ጻፈ። ዛሬ ላይ ደግሞ ህወሓት አዲስ መግለጫ አውጥቷል። ይሄኛው ይዘቱ የትግራይ ሰራዊት መግለጫ የሚመስል ሲሆን በሽሬ ግንባር የተፈጠረውን ጉዳይ በዝርዝር የያዘ ነው። ህወሓት ዛሬ 3 ዋና ዋና ነጥቦችን አንስቷል። አንደኛ፣ የኢትዮጵያ ሀገራዊ መከላከያ ሰራዊት በሽሬ ግንባር የሰው ማዕበል ወይም ሂውማን ዌቭ ስልት ተጠቅሟል ብሏል። ይህ ስልት ቀደም ሲል በ2013 ዓ.ም ጦርነት ወቅት የትግራይ ሰራዊት ሲጠቀምበት እንደነበር ይታወሳል። ጽጌሬዳ የተባለች አዛዥም ለዚህ ስልት ተጠቃሽ ደጋፊ ተደርጋ ትወሳለች። አሁን ግን የትግራይ ሰራዊት ወይም ህወሓት ራሱ የፌዴራል መንግስቱን በተመሳሳይ ስልት ተጠቅሟል ሲል ይከሳል። ይህም በሁለቱ ወገን በርካታ በመቶዎች የሚቆጠሩ ወታደሮች የተሳተፉበት ሰፊ ግጭት መኖሩን ያመለክታል። ከጥቂት ደርዘን ወታደሮች ግጭት በላይ የሆነ ወደ አካባቢ የጦርነት ደረጃ የደረሰ ግጭት ሆኗል ማለት ነው። ሁለተኛ፣ የትግራይ ሰራዊት እንደሚለው በኢትዮጵያ መከላከያ ሰራዊት የተሰነዘረውን ጥቃት ሽረን ተቆጣጥሮ የትግራይ ሰራዊትን ከአካባቢው ለማስወጣት ያለመ ጥቃት መክቷል። ምንም እንኳን መግለጫው በግልጽ ባይናገርም ይህ አባባል ራሱ ሽረ አሁንም በትግራይ ሰራዊት ቁጥጥር ስር መሆኗን የሚያመለክት ነው። የመከላከያ ሰራዊት ግን ስለ ጉዳዩ እስካሁን ያለው አቋም ግልጽ ባለመሆኑ ሽረን በአሁኑ ወቅት ማን እንደሚቆጣጠር ለማወቅ የቀጣይ ምላሾችን መጠበቅ ያስፈልጋል። ሶስተኛ፣ እጅግ ትኩረት የሚስበው ነጥብ የትግራይ ሰራዊት እንደሚለው በግንባሩ የፈጥኖ ደራሽ ኃይል ወይም አርኤስኤፍ ተዋጊዎችና የኢትዮጵያ ሀገራዊ መከላከያ ሰራዊት በጋራ በትግራይ ኃይሎች ላይ ጥቃት ሰንዝረዋል። ይህ ግን ከእውነታው ጋር የሚጣጣም አይመስልም። የአርኤስኤፍ ተዋጊዎች በአሁኑ ወቅት የሚገኙት በቤንሻንጉል ጉሙዝ ክልል ነው። በቤንሻንጉል የሚገኙ የአርኤስኤፍ እና ኤስፒኤልኤም ካምፖች ከኩምሩክ ከተማ ወይም በኢትዮጵያ ሱዳን ድንበር ወሰን ላይ በ50 ወይም በ60 ኪሎ ሜትር ርቀት ላይ ይገኛሉ። በኢትዮጵያ ውስጥ ያለው አጠቃላይ የአርኤስኤፍ እና የኤስፒኤልኤም ኃይል ቁጥር በ15000 እና በ20000 መካከል ይገመታል። እነዚህ ኃይሎች ለሌላ ጥቃት በሴናር ወይም ብሉ ናይል ግዛት ላይ ዝግጅት እያደረጉ ናቸው። አዳዲስ ወታደሮች፣ የጦር መሳሪያና ቁሳቁሶች በአውሮፕላን እየደረሱ ነው። ከሽረ እስከ ኩርሙክ ያለው ርቀት በበርካታ ኪሎ ሜትሮች በመሆኑ የአርኤስኤፍ ኃይሎች ወደዚህ ግንባር መጥተው የመከላከያ ሰራዊትን ሊረዱ የሚችሉበት አመንክዮ ደካማ ነው። መከላከያ ሰራዊትም የነሱ እርዳታ የሚያስፈልገው አይመስልም። ስለሆነም ይህ የትግራይ ሰራዊት ህወሓት አባባል በእውነታው መሬት ላይ ካለው ሁኔታ ጋር የማይጣጣም ስለሆነ ትክክል ነው ተብሎ አይታመንም። የትግራይ ሰራዊት 7ኛና 13ኛ ክፍሎች በሱዳን ግዛት ውስጥ ይገኛሉ የሚል መረጃ በመኖሩ የኢትዮጵያ የፌዴራል መንግስት ሱዳንን በተለይ የሱዳን ጦር መሪ አብዱል ፈታህ አልቡርሃንን ህወሓትን በመደገፍ ይከሳል ተብሎ ይጠበቃል። ስለዚህ ህወሓት ይህን ክስ አስቀድሞ ለመመከት ሲል የአርኤስኤፍ ተዋጊዎች በሽረ ግንባር ተዋግተዋል የሚል ያልተረጋገጠ ትርክት ፈጥሮ ሊሆን ይችላል የሚል ግምት አለ። በተጨማሪም የትግራይ ሰራዊትና ህወሓት እንደሚሉት በጎንደርና በምዕራብ ትግራይ በሚገኙ ሆስፒታሎች በመካከለኛ ቁስለኛ ወታደሮችና ስክሪኖች ተሞልተዋል ብሏል። ህወሓት እንደሚለው ይህ አዲስ የታሪክ ምዕራፍ በትግራይ ተዋጊዎች እየተጻፈ ነው ሲል ትግራይ ራሷን የመከላከል የህዝቧን ማንነትና ህልውና የመጠበቅ እንዲሁም ከህገ መንግስቱ አንቀጽ 39 ጋር በተያያዘ የራስን ዕድል በራስ የመወሰን መብቷን የመጠቀም እርምጃዋን እንደምትቀጥል ገልጿል። ለእንደዚህ አይነትና ሌሎች መረጃዎች ላይክ እና ኮሜንት ማድረግ እንዳይረሳ።